ሰላም ቤተሰቦቼ እንዴት ናችሁ? ዛሬ ደግሞ በትንሹ ቤቴ ውስጥ የሰንበት ዕለት መስተንግዶ የምትሆን ትንሽ እንደ ኬተሪንግ ያዘጋጀኋት ነገር ነበረችና እስቲ ላካፍላችሁ ብዬ ነው የመጣሁት። እዚህ ጋር የምታዩት ሶሶቼ ናቸው። ሶስ በተለያየ መልኩ ሰራዋለሁ። እንደዚህ በዳቦ እንደዚህ አይነት በቂጣም ይበላል። በጣም ቆንጆ ነው። አያችሁት? በጣም ቆንጆ ነው። እንደዚህ ዳቦ ላይ ቀብቶ መበላት ይችላል። እንደዚህ አይነት አጭር የሆኑ የሚያምሩ የሰንበት ቁርሶች ላካፍላችሁ ብዬ ነው ለማሳየት። ጸዳ አገልግል ነኝ። ስለምትከታተሉኝ አመሰግናለሁ። ታንኪዩ።